ነገር ነው ቅጣት የምፈጥረው ነው ብዙን ጊዜ ገባሽ? ለዛ ነው አሁን ብዙ ጌመሮች እኔ ስልኮች ብሎ እኔ መቀጣው ቅጣት ጽፎ አውቃታቸው እኔ እዚህ ጋር የማየው ነው የምፈጥረው። እኔ አሁን የምቀጣሽ ቅጣት ባናትሽ ቆሚ እንደዚህ እንደለበሽው ነው። ከስር ምን ልበሽ አላውቅም እኔ ይታክሻል እኮ መቼ ልብስ ልቀይር አልኩት አላልኩም እኮ ነው። ለምን ከካሜራ እንዳትወጪ ቀጥ ብለሽ እንጂ ካሜራውን አውርጄ ነው እንጂ መሬት ላይ ነው የምቆመው እንዴ። ትክክል ብሎ አለ ማሩ አባቴ ላርጎ ይዟል መሰለኝ። ትክክል ብሏል። ነሸጥ አድርጎታል። ማሩ አብሽር አስደስታለሁ አባቴ። እንዲህ አይነት ጊፍተር ነው የምንፈልገኛ። የኔ ቅጣት ያስደስታል በጣም ነው የሚመችኝ። አብሽር ፈታ ትላለህ እያልኩ ነው። መድኃኒዓለም ትክክል አለ። ትክክል ተመችቶኛል አለ። ወላሂ ላዚ አቦኔ ተርኳ ደግሞ አያችን እድል አልቀናንም። እንግዲህ አልቀናንም። ሱሪ ነው እንዴ? ቀሚስ ስታይ ነበር አንተ ዶማ በልሽ አስጀምር። እኔ ቀሚስ አድርጌ አልጫወትም። እንደዚህ አይነት ቅጣት ወይኔ ፈጣሪ እጽብን አይልኮ ባናቴ ከቆንኩ ፈጣሪ ኢየሱስ። እሺ ጋይስ ደብል ታፕ አድርጉ። ሰውነት የላትም እንዴ? እንደሱ የምትለኝ ከሆነ አልቀጣም። ኖ ምንም አላልኩሽም። በቃ አትበለኝ እንደሱ። እሺ ወዮ ኧረ አንገቷ! ኧረ እንዴት መርፌ ነው እንደ አንገቷ! ማሚ እንዴ ወላሂ ነው ቅድስ የሚል ነው የሚመስለው። ደብል ታፕ ቁጭ ብሎ ነፃ የሚስቅ ሰው ነው እኮ የሚገርመኝ። 1100 ሰው አለ ቁጭ ብሎ በነፃ ይስቃል። ቁጭ ብሎ ታፕ ኮፕሊንክ እያደረግ ሳቅ ችግር የለውም። ወዮ ኧረ ማርያም እናትሽ ሄለው አበው ቅጣት በስራት ተቀጫ። ምንድን ነው ብታገኘኝ ምን እንደምታደርገኝ አቅሻለሁ እኮ እኔ ምንም መስራት የለኝም። ወላሂ ላዚም ጌም ነው። ታጋቢ ወደዛ እናቴ ከዚህ በላይ ነው እኮ የሚታየው። ከየት በላይ ከየት? ያው እሺ እንደዚህ እሺ ያው እናቴ ይሄ ቅጣት ነው። ባናትሽ ቆሜ ብዬሻለሁ። ከጥፍር እስከ ፀጉርሽ ማየት አለብኝ። ኧረ ማሚ ባናቴ ነው የምቆመው ማርያምን። እንዴት ነው የማይታየው እዚህ ጋር? ኧረ በስመ አብ! ኧረ ወይ ዙም አውት አድርጊ። ኧረ ዙም የለውም ማሚ። ካሜራውን አርቂው እስኪ። ኧረ አሰቃይ። እሺ አርቂው ካሜራውን ወደዛ ምናምን ወርውሪና አስጠጊው። ኧረ እባክህ ይኸው ገጥመሽ መስሎኝ። ያውልህ ገጥመሻል። ግጠሜ ያውልህ ምሳሌ ወንበሩ ሙሉ ይታያል። ጀስት ዘሴም እንደ ወንበሩ ማለት ነው እኮ። ይኸው ወንበሩ ያለው እዚህ ነው። ትራሱ ያለው እዚህ ነው። ኦኬ እንጂ ግላፍ አንድ ልቀቁ። ትሪፕል ተጠቀሙ በእናታችሁ። ይኸው ልቆም ነው። ከዚህ ጋር ወዮ የምትወስጂው ኮርኪ ላይ ቆመሽ ነው እንዴ? ምንም እኮ ሰውነት የላትም። ሱብሃንአላህ እቺ ጭምታ ነው። አታሰቃየኝ በእናትህ በማርያም። ግላቡን እየለካቸው ግላብ በበለጠ ቅዱስ ይላል። ቅዱስ ቴንክ ዩ ቬሪ ማች። ግላቡን እየነካቸው ቴንክ ዩ ቬሪ ማች ቴንክ ዩ። አቦ በእናታችሁ አቦ ተቀጭ በላታ። እኔ ይኸው እንደዚህ ነው። በጣም ያናደኝ ነገር ልክ በእኔ በሙድ ሲጫወት ጊፍተር አለኝ፣ ተከታይ አለኝ፣ ሰው ደስ ብሎት ይስቃል። ተገባበን። በጣም ተመችቶት ፏ ብሎ ነው
ልክ ይለቅፉኛል። ልብስ ልቀይር ነው መጣሁ። መኮንን የምትባል ሽንታም ረሀብተኛ ገባ። አንተ ቆሻሻ እስኪ ዛሬ ያስቀጣኝ እንተ እናትህ ወልደሃለች። አንተ የእንጭቅ ልጅ ማለት ነው። ምን አይነት የሆነ ገገማ ማህይም ነው። በአላህ በጋላክሲ አይደለም እኮ የተጫወትኩ ያለሁት ቆሻሻ። ወዮ ወዮ በቃ ዝም ብለህ ይሆናል። እቺ ልክ ጭበት ምትባላ ሴት ነበር። እንደዚህ ጭበት ይዛ ሴትዮ እኔ አንቺ ላይ እንትን ነው መስራት የምፈልገው። ቆሜ ካልኩ ቆሜ ተቀጭ። አንድ እስካሁን 5 ደቂቃ ነው። ኦኬ እሺ፣ ኔክስት ጌም በቃ እሺ፣ ኔክስት ጌም እስከ ስፒድ ቆማለሁ። መታኝ ማርያምን እግሬን መታኝ ጠርዞ። እሺ ኔክስት ጌም በቃ ማርያምን። ኦኬ ያኛውን የፈረሱን ጭራ ቁረጪ። ኧረ እባክህ እስካሁን የቆምኩበት ባናቴ እኔ ለማሰቃየት ተፈጠርኩ። እኔ እዚህ ቲክቶክ ላይ ያላችሁ ጊፍተር ጌሞች ወንበር ተሽከርካሪ ወንበር ላይ ቁጭ ብላችሁ አትሸቅሉም ወይ? ተሰቃይታችሁ ጊፍት ታገኛላችሁ ወይ ጌም ታቆማላችሁ። ዚስ ኢዝ ማይ ፋይናል ወርድ። በቃ ጋይስ ጨርሻለሁ። ገጥመሻል ግጠሚ ሴትዮ እዚህ ጋር ማለት ነው። እየመላለጣችሁ እንዲህ መሆነው ጅሉኝ አይደለም ጨካኙኝ ነው የመጣሁት። ገባሽ? ከእስር የታሰርኩት በዚህ ጌም የተነሳ ነው። ዋጋ ከፍዬበታለሁ። ይሄን ጌም እንደ ቀልድ አላየው። ዚስ ኢዝ ማይ ፋይናል ወርድ። በስ ቦታን የሚጮህብኝ እዚህ በእናትህ 10 ሺህ ግቡ። ማን ይሰጠኝ? መኩፋ ነው። ይሄ በጣም ነው የማመሰግነኝ አባት። ምንም ተሰብስበውብን ተቀጥቅጠን የሚሆነው ቴንክ ዩ ቬሪ ማች። እሺ ቴንክ ዩ ብላክ ብራዘር። አንድ ጌም ቀጥቶኛል ጋይስ። ይሄ 1-0 ነው። ይሄን ጭቅ ልጅ ባሪያ ጋይስ ፎከስ አድርጉ። እሱ የሚለውን ተውትና ጋይስ ፎከስ አድርጉ ፕሊዝ። እኔም ባናቴ ስቆም አይታየኝም፣ ግላቭ የለኝም። ትሪፕል እና ደብሉን ተጠቀሙልኝ ጋይስ ፕሊዝ። እሺ 9 ዊን ጋይስ። እናቱ ተቀጭልን እባክሽ። ኦኬ ልቀጣ ነው እና ደግሞ ያንተን ቤተሰብን አልተሳደብኩም። አትሳደብ እሺ፣ አትሳደብ። በቃ ዲኮ ቶፕ ላይ ያሉትን መሳደብ አልችልም። ይችላል። ትላንት ሄዶ ለቤታዮ ሰጥቶ ሲያስቀጣኝ ነበር። ከትላንት ወዲያ ሄዶ ለማንነት ሲያስቀጣኝ ነበር ምናምን እየዞረ ማለት ነው። አያገባኝም። አትሳደባ። እኔ አልተሳደብኩም። ያንተ ገባሽ? ምን አለ ይሄ እድሪስ የሚባል ቆይ ትቀጣለች፣ አታስጨንቃት። ላርጓም ነው ማዘኑ ነው። ትሪፕል ሎ እድሪስ አዘንክ ምንድን ነው? ላርጎ ነው ሻምፖ ነው ያስከው። አታስጨንቃት፣ አዘንላት። አረሜሽን አርጉላት፣ አዝኖላት ነው። አታስጨንቃት። ጦርነት ላይ ነኝ እኮ ገጥሜ መስሎኝ። ስክሪንሻት አድርጋ ነው ሴትዮ። ሄሎ ቆማ ነው። ምንም ሰውነት ነፍስ የላትም ልጅ ሴትዮ። ቆይ በአስማት ነው የምትኖረው። እህል አትበላም። ዝም ብዬ አልዋሽም። እሺ በርበሬ ነው ይኸውልህ። ጀሃነም ውስጥ ግቢ ነው እንዲያልኳት እሳተ ጎብደን በዚህ አጋጣሚ ታጥባት ታውቅም መሰለኝ። እንደውም ውለታ እንዋልላት እድፏን ታስለቅቅ። ነይ እናቱ ምንድነው እንዲህ ብትይ
ኧረ ስንት አይነት ያጅማ ሰው እኮ ቅጣት የሚቀጣው ለምን እንደተቀላችሁ? ሰው ቅጣት የሚቀጣው እኮ ለእኔ ጊፍተር አይደለም፣ ለእኔ አይደለም፣ ለራስ ቤተሰብ። እኔ ቅጣት ስቀጣ በህይወቴ ለእነሷ ቤተሰብ ለእሷ ጊፍተር ብዬ አይደለም፣ ለእኔ ጊፍተር ለእኔ ቤተሰብ ብዬ የእኔን ቤተሰብ ማዝናናት ነው። ጀስት ዚስ ኢዝ ማይ ወርክ። ተግባባል። ጌምን እኮ ቀድሜ ስለተረዳኋቸው ነው እኮ መግባባት ያቃተን እዚህ መሀይም ጋር። ወላሂ እውነቴን ነው የምላቸው። እስኪ ያሳየኝ እናቴ፣ እስኪ ላርጎንና በርበሬ ምቹ በይጅሽ ማሜ እኮ ቅጣት ላይ አላፋፍርም። ታገኛለህ። በስራት ነው ልቀጣሽ ወላሂ ምን ከስተኛ የሆነ የተመታች እሺ፣ ስልኩን እስኪ አስደግፊ እስኪ የሆነ ያው ተደግፏል። እሺ ጠጋ በይ ወደ ኋላ። ያው ልገባ ነው ሰው ከዛ በኋላ አሁን መጀመሪያ እንዲህ ያለበት ላርጎን ጨምርበት። ምን አይነት በርበሬ ነው ያለ? አሜሪካ በርበሬ አፈር ነው እንዴ? ድራፍት ነው እንዴ? ሴትዮ የምትጠጪው ማታ ማታ ላርጎ ነው አልኮ። ይሄ ላርጎ ነው፣ ውሃ አይደለም። ላርጎና በርበሬ አልከኝ አይደለ? ይኸው ገባኛ። ይሄ የኛ ሀገር ድራፍት ነው። ይሁንሽ፣ ይሁን፣ እሺ፣ ይሁን፣ ጨምሪ። ሴትዮ እዚህ ጋር አልኩሽም፣ አናትሽ ላይ እዚህ ጋር ቀስ። አዎ ቀስ እያለ ኧረ ማሜ በርበሬ ነው በእናት እኮ ገጥመሽ ወደሽ ነው ገባሽ። እሺ ሄደሽ ሰሪው እንደገና አልሰራውም። ደፍቻለሁ፣ መቤቴን ደፍቻለሁ። ወይኔ በሚካኤል ለማትባርባሽ እነሱ ቢሆኑ ህይወቴን ነበር የሚያጠፉት። ቆይ ነይ የእሷ ፍቅረኛ ነኝ። ሻወር የማስገባት ታብታብ አድርጊያት ጀናባውን እንድታስለቅቅ ነው ሻወር የማስገባት። እዚህ ጋር ላንከራትታት ልገላት ነው የመጣሁት ወይስ ላጸዳት? ይሄ እኮ ጌም ነው። ይሄ ደርቢ ነው። ይሄ ክላሲኮ ነው። ይሄ የሞት ምድብ ነው። አሁን ቆይ እስኪ እንድንጠይቃት ማሩ ልብስ ነው የለበስኩት። በእናትህ እኔ ሆኜ ነው ሲጀመር ሳላስጀምር የተቀጣሁልኝ። ኢና ሊላሂ ወኢና ኢለይሂ ህግ ነው ወላሂ ህግ ነው። አፌን የቆለፈው ወረበልካ ይሄ ልብስ ሲነካው ተንዘላዘለ። ልብስ ማምጣት አለብኝ። ተንዘላዘለ የሰማች ነው። ውሃ ነክቶት አያውቅም። እንኳን ልብሷን ሰውነቷን ነክቶ አያውቅም። ሶፊ ተነጋግራችሁ ብትይ ሴትዮ ያምሻል እንዴ? ጨለለሻል?
ጦዛሽ ነው እንደገባሽው ተነጋግራችሁ ግቡ ተነጋገሩ ምናምን የምትይው ምን ነው የምንነጋገረው? ትዳራችሁ እንዴ ገጥመን መስለው ለምን እንደምንነጋገረው? እቺ በጨናት እንደቺ ተነጋግራችሁ ግቡ ምን ነው የምንነጋገረው? ዋ ዘገምተኛ ነው የተሰበሰበው። ጋይስ ደብል ታፕ አድርጉ። በደንብ መታጠብ አለብኝ። ልብሴን ቀይሬ ጋይስ። ይሄ ልብስ አይሆንም። ወደቀ እኮ ልብሱ በእናታችሁ። አስራ ሶስት አበባ ጋይስ። ሰዎች ለድራማ ነው የምትገቡት? ለጌም ነው የምትገቡት? ለምን ጌምን አትረዱትም ወይ? ለምን ቁጭ ብላችሁ የኔን ጌም አታዩ? ስላንቺ ልብስ ማንሰላሰል ከኛ ህይወት ጋር ምን ገናኝ? አሁን ይሄን ቃል ለምን እንሰማዋለን? እኛ ግጥመሻል እኮ ይሄን ንግግር ቤታዮና ሄለን ጋር ማነው ቤታዮና ዲቦራ ጋር የሰለቸኝ ንግግር ነው። ትንሽ ይቀጥና ስልችት ያለ ድራማ ምን አገባኝ? ገጥመሻል እኮ በቃ አመመኝ፣ ሞትኩ፣ ተፈለጥኩ፣ ተቆረጥኩ አይሰራም። ከግጥምሽ መግጠም ነው ወይ ሙቺ ወይ ግዴ። ሰላም አለይኩም። አንድ ታሸንፈኛ ኖት ላይ ትወጣለህ እንደዚህ። ሄኖክዬ ቴንክ ሶ ማች ጋይስ። ቅጣት በ10,000 ነው። ቅጣት በ10,000 ነው። ትሪፕል ጋይስ፣ ትሪፕል 2 ጋላክሲ ካገኘን 10,000 እንገባለን ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ ጋይስ። ትሪፕል ነው። ትሪፕል ጋይስ። እንዴት እንደሚያገኙት እንደሚያሸንፍ እርግጠኛ እኮ ነው ጋይስ። ትሪፕል ነው። እሺ መኩዬ ግላብ ልቀቅልኝ ካለ። እሺ ኦኬ። እንዳለ አራፋ ነኝ። ሄለን አካውንትሽ ተመለሰልሽ? ሄለን እስኮ ጋይስ ደብል ታፕ እናቴ ቴንክ ዩ። ሄለን አካውንትሽ ተመለሰ? ነገር ይዞታል ጋይስ፣ ሄለን ትግደለኝ፣ ይዞታል። ኧረ ሄለን ትግደለኝ፣ ኧረ ሄለን ጌም ትጫወት። እኔ ካምባለ ከሄለን ጋር ነው ጌም የምጫወተው ወላሂ ላዚ። አርገኝ ግን አፍን አትክፈት አንተ ቆሻሻ። አንተ ብትሆን ኖሮ ጌም እንኳን ሳታስጀምር አትቀጭ ትለኛለህ። እኔ ግን ጥላኝ ብትወጣም እትስ ኦኬ ብዬ ነው ስቀጣልክ የነበረው። ከፈለከው ሰው ጋር ተጫወት። እኔ ግን እንደዚህ አረፋ ባረፈውኝ አፍን አትክፈትብኝ። ጭራሽ እኮ ውሃ ውስጡኝ ስንት ስድብ ስትሳደብ ነበር። ማፈሪያ እናቴ። እኔ አሁን አንቺ ቅጣት ብለሽ የምትይው የሆነ የጀነጀንኩሽ ነው ይመስለኛል። ወላሂ ላዚ ትሪት እያደረኩ የጀነጀንኩሽ ምናምን ነገር የሆነ ምንድነው ትሪት? አንተ በርበሬ እኮ ነው፣ በርበሬ እኮ ነው ዶማ። አንተ እኮ በርበሬና ላርጎ ብታረግ ይፈሳል። ፀጉር የለውም። እዚህ ጋር እኮ ፀጉር አለ።